እንዲህ አድርጎ ያሳየው ስለምን ነው ቢሉ ይህ ቀስተ ደመና ጎባባ ነው፣ ህብሩም ብዙ ነው። ሰው በብዙ ወገን ቢበድለኝ በየኃጢአቱ አጠፋዋለሁ እንጂ በአንዱ ኃጢአት ሁሉን አላጠፋም ሲል ነው። አንድም ይህ ቀስተ ደመና ህብሩ 4 ነው፣ ቀይ፣ ነጭ፣ ጥቁር፣ ቢጫ። ስለምን ነው እንዲህ አድርጎ ያሳየው ቢሉ ከአራቱ ባህርያት የተፈጠረ ሰው ቢበድለኝ 4ቱን ባህርያት ተዋህጄ አድነዋለሁ ሲል ነው። ይህም ምሳሌ ነው። ቀዩ የእሳት ባህሪ፣ ነጩ የውሃ ባህሪ፣ ጥቁሩ የነፋስ ባህሪ እስመ ነፋስ ጸሊም በአርአያሁ እንዲል ቢጫው የመሬት ባህሪ ነው። አንድም ጎልቶ የሚታየው እሳትና ውሃ የመሰለው ነው። ስለምን ነው እንዲህ አድርጎ ያሳየው ቢሉ ከዚህ አስቀድሞ ሰውን በንፍር ውሃ እንዳጠፋሁ እንግዲህ ወዲህ ሰውን በንፍር ውሃ አላጠፋውም ሲል ነው። ይህም ምሳሌ ነው። እሳት የመንፈስ ቅዱስ፣ ውሃ የጥምቀት፣ ጥቁሩ የደሙ፣ ቢጫው የሥጋው፣ ደመና የእመቤታችን ምሳሌ በጥምቀት በመንፈስ ቅዱስ በሥጋዬ በደሜ አድንሃለው ሲል ነው። ይህም ቀስተ ደመና ዛሬ መታየቱ ለከንቱ አይደለም። የእናንተ ኃጢአት የሰብአ ትካትን ኃጢአት አከለ። እኔ ግን እንዳላጠፋችሁ በኖህ መሐላ ጸንቻለሁ ሲል እንዲህ አድርጎ ያሳያል። ደመና ኖህ የደህንነት ምልክት እንደሆነች እመቤታችንም የድህነት ምልክት ናትና። ወእሎ እሙንቱ ደቂቁ ለኖህ እለ ወፁ እሙስተ ታቦት ሴም ወካም ወያፌት። ከመርከብ የወጡት የኖህ ልጆች እሊህ ናቸው። ሴም፣ ካም፣ ያፌት ናቸው። ወካምሰ አቡሁ ውእቱ ለከነዓን። ካም የከነዓን አባት ነው። ስለምን ለይቶ ወካምሰ ብሎ አነሳው ቢሉ አሁን ወደፊት ከነዓን አይቶ ለካም ነገረው። ካም በአባቱ ሳቀበት የሚል ነውና እንደ አርስት አነሳው። ወእሉ ሰለስቱ ደቂቁ ለኖህ እለተ ዘርኡ ውስተ ኩሉ ምድር። በዓለም ሁሉ የሰው ዘር የሆኑ የኖህ 3 ልጆች እነዚህ ናቸው። አንድም እለተ ዘሩ ይላል፣ በዓለም ሁሉ የተበተኑ እኒህ ናቸው። ወእምድኅረ አይህ አሐዘ ኖህ ይትገበራ ለምድር። ከማየ አይህ በኋላ ኖህ ምድርን ያርማት ይኮተኩታት ጀመር። ወተከለ አጸደ ወይን የወይን ሐረግ ተከለ። ወሰትየ እምኔሁ ወሰክረ ወተዐርቀ በውስተ ቤቱ። ከወይኑም ጠጥቶ ሰክሮ በቤቱ ውስጥ እርቃኑን ጣለ። አሁን ወይን ተከለ አለ። ወዲያውም ከዚያው ከተተከለው ወይን ጠጥቶ ሰከረ አለ። እንደምን ነው ከወዴት አግኝቶ ጠጣ ቢሉ ከማየ አይህ የተረፈውን አቀናንቶ አፍርቶለት ጠጥቷል። ከማየ አይህስ የተረፈ የለም ብሎ እንደ ፌሾ ያለ ፈጥኖ የሚደርስ ወይን አለ። ያንን ተክሎ አፍርቶለት ጠጥቷል። አንድም በተአምራት ዕለቱን ደርሶለት ጠጥቷል። አንድም በሚገባ የተተከለ ነው። ወይን በተተከለ በ3 ዓመቱ ያፈራል። የመጀመሪያውን አዕዋፍ ይበሉታል። የ4ኛው ዓመት ለቤተ እግዚአብሔር ይሆናል። የ5ኛው ዓመት ለባለቤቱ ይሆናል። ያን ጠጥቶ ሰከረ። ወርእዮ ካም አቡሁ ለከነዓን
እርቃነ አቡሁ ሰሐቀ ወወፃ ወነገሮሙ ለክልኤሆሙ አኀዊሁ በአፍአ። የከነዓን አባት ካም አባቱ እርቃኑን እንደጣለ አይቶ ዘበተበት። ወጥቶም በአፍአ ላሉ ለሁለቱ ወንድሞቹ ነገራቸው። ወነስኡ ሴም ወያፌት ልብሰ ወወደዩ ክልኤሆሙ ዲበ ዘባናቲሆሙ ወሖሩ ዲቤተ ወከደኑ እርቃነ አቡሆሙ። ሴምና ያፌትም ያንዳቸውን ልብስ ለብሰው ያንዳቸውንም ልብስ በስተኋላቸው ጋርደው የሚወጡ መስለው ፊታቸውን ወደ ውጭ መልሰው የኋሊት ገብተው አባታቸውን ያንዳቸውን ልብስ አለበሱት። ወገጾሙ ድኅሬሆሙ አግብኡ ወኢርእዩ እርቃነ አቡሆሙ። ፊታቸውንም ወደ አባታቸው ቢመልሱ የአባታቸውን እርቃን አላዩም። አንድም ፊታቸውን ወደ ውጭ መልሰው ወጡ። ወሶበ ጽሕዮ ኖኅ እምስካረ ወይኑ። ኖኅም ከወይኑ ስካር በነቃ ጊዜ አእመረ ኩሎ ዘገብረ ቦቱ ወልዱ ዘይንእስ። ዘይንእሶ ለሴም ነው። ከሴም ቀጥሎ ካም፣ ከካም ቀጥሎ ያፌት ይወለዳሉና ከስካሩ በነቃ ጊዜ ከሴም የሚያንስ ልጁ ካም ያደረገበትን ሁሉ አወቀ። አንድም የወይን ስካር ፈጽሞ አእምሮን አያሳጣምና ታናሹ ልጁ ከነዓን ያደረገውን አወቀ ማለት ከነዓን አይቶ ለካም እንደነገረው ካም እንደዘበተበት ያፌትና ሴም ልብሳቸውን እንዳለበሱት አወቀ። አንድም ባወቀ ጊዜ ወይቤ ኖኅ ርጉመ ለይኩን ከነዓን ገብረ ወነባሬ ይኩን ለአኀዊሁ። ከነዓን ርጉም ይሁን ለወንድሞቹም ቤተሰብ ተገዥ ይሁን አለ። የሳቀበት ካም አይደለምን? ስለምን ከነዓንን ረገመው ቢሉ አይቶ ለካም የነገረው ከነዓን ነውና፣ አንድም የልጅ ጉዳት ላባቱ ነውና፣ አንድም ወባረኮሙ ብሎ ነበርና እግዚአብሔር የመረቀውን መርገም አይገባም ሲል ነው። ይህም ምሳሌ ነው። ኖኅ የጌታ ኖኅ በወይን ሰክሮ ራቁቱን እንደሆነ ጌታም በፍቅረ ደቂቀ እጓለ እመሕያው ተስቦ ራቁቱን ተሰቅሏልና። ካም የጸሐፍት የፈሪሳውያን ምሳሌ። ካም አይቶ እንደዘበተበት ጸሐፍት ፈሪሳውያንም በጌታ ዘብተውበታልና። ሴምና ያፌት የፀሐይና የጨረቃ ምሳሌ። ሴምና ያፌት ልብሳቸውን ተገፈው እንዳለበሱት ፀሐይና ጨረቃም ብርሃናቸውን ተገፈው የጌታን እርቃን ሰውረዋልና። አንድም የዮሴፍና የኒቆዲሞስ ምሳሌ ናቸው። እነዚያ ልብሳቸውን እንዳለበሱት ዮሴፍና ኒቆዲሞስም በድርብ በፍታ ገንዘው ቀብረውታልና። ወይቤ ይትባረክ እግዚአብሔር አምላኩ ለሴም። የሴም ፈጣሪው እግዚአብሔር ይክበር ይመስገን። ወይኩን ከነዓን ገብሮ። ከነዓንም የሴም ተገዥ ይሁን አለ። ወያርህብ እግዚአብሔር ብሔሮ ለያፌት። ለያፌትም ግዛቱን እግዚአብሔር ያስፋለት አለ። ይኸውም ይታወቅ ዘንድ የልጆቹ ከተማ 80 ቀን ያስጉዛል። ወይህድር ውስተ ቤቱ ለሴም። እግዚአብሔር በሴም በወገኖቹ ይደር። አንድም ጌታ ከነገደ ሴም ከተወለደች ከእመቤታችን ከነፍሷ ነፍስ ከስጋዋ ስጋ ነስቶ በማህፀኗ አድሮ ሰው ይሁን። ወይኩን ከነዓን ገብሮ። ከነዓንም የሴም ተገዥ ይሁን። ወሃዮ ኖኅ እምድኅረ አይ 350 ዓመተ። ኖኅም ከማየ አይህ በኋላ 350 ዘመን ኖረ።
ወኮነ ኩሉ መዋዕሊሁ ለኖህ ተስዓተ ምእተ ወሃምሳ ዓመተ ወሞተ። የኖህ መላ ዘመኑ 950 ዘመን ሆነ። ከዚያም በኋላ ሞተ።